አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የጂኤምኤን ቴሌቪዥን ተመልካቾቻችን እንደምን አመሽታችኋል። ሀገር አቀፍና ዓለም አቀፍ መረጃዎችን በዓለም ዙሪያ ከ16 በላይ በሆኑ ቋንቋዎች ተደራሽ የሚያደርገው ጂኤምኤን ቴሌቪዥን ዛሬም ለለውጥ ይሰራል በሚለው መርሁ ወቅታዊ መረጃዎችን አቀናጅቶ ይዞላችሁ ቀርቧል። የዕለቱን አርዕስት ዜናዎች ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ የቀረበውን የኢትዮጵያ ወጣቶች የ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሼቲቭን እንዲቀላቀሉና የክረምት ወቅት ከመጠናቀቁ በፊት የተሳታፊዎችን ቁጥር ወደ 7 ሚሊዮን ለማድረስ የተደረገውን ሀገራዊ ጥሪ ተከትሎ በጠቅላይ ሚኒስትር ጽሕፈት ቤት አስተናጋጅነት በኢኒሼቲቭ ዙሪያ የልምድ ልውውጥ መርሃ ግብር ተካሂዷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ባለ 15 ነጥብ የጋዛ ሰላም እቅድ ውድቅ ማድረጋቸው ተገለጸ። ክቡራትና ክቡራን ተመልካቾቻችን እነዚህና መሰል አጫጭር ጉዳዮችን ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። እስከ ፍጻሜው ቆይታችሁ ትከታተሉ ዘንድ በአክብሮት ጋብዘናል። በጠቅላይ ሚኒስትር ዶክተር አብይ አህመድ የቀረበውን የኢትዮጵያ ወጣቶች የ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሼቲቭን እንዲቀላቀሉና የክረምቱ ወቅት ከመጠናቀቁ በፊት የተሳታፊዎችን ቁጥር ወደ 7 ሚሊዮን ለማድረስ የተደረገውን ሀገራዊ ጥሪ ተከትሎ በጠቅላይ ሚኒስትር ጽሕፈት ቤት አስተናጋጅነት በኢኒሼቲቭ ዙሪያ የልምድ ልውውጥ መርሃ ግብር ተካሂዷል። ይህ ዝግጅት የዘርፉን መሪዎችና ፖሊሲ አውጪዎችን የምስክር ወረቀት ያላቸውን የኢኒሼቲቭን ተመራቂዎችና ወጣት ባለሙያዎችን በአንድነት ያገናኘም ነው። ተሳታፊዎች ተሞክሯቸውንና እይታቸውን በመድረኩ እንዲያካፍሉ መደላደልን በመፍጠር መርሃ ግብሩ በተግባራዊ ዲጂታል ክህሎት ልማት አማካኝነት ለዲጂታል ኢትዮጵያ 2030 አጀንዳ እድገት የራሱን አስተዋጽኦም አበርክቷል። መርሃ ግብሩ በሰው ሰራሽ አስተውሎት ላይ ባተኮረ የኤግዚቢሽን ጉብኝት የተጀመረ ሲሆን በመቀጠልም በጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም የመክፈቻ ንግግር አድርገዋል። ኃላፊዋ በንግግራቸው የወጣቶች የቴክኒክና የዲጂታል ክህሎት ብቃት ወሳኝ ሀገራዊ ሀብት መሆኑን ገልጸው በዚህ ክረምት የኮደሮችን ቁጥር 7 ሚሊዮን ለማድረስ በጠቅላይ ሚኒስትሩ የቀረበውን ጥሪ ተግባራዊነትም አረጋግጠዋል። በመቀጠል በተካሄደው የፓናል ውይይት ላይ የ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሼቲቭ ልምዳቸውንና እይታቸውን ያካፈሉ 4 ባለሙያዎች ተሳትፈዋል። ፓናሊስቶችም የኢኒሼቲቭንና የቴክኖሎጂ ከፍተኛ አማካሪ ዶክተር አብዮት ባዬ፣ የጊሮ ዋና ስራ አስፈጻሚ ቤተልሔም ደሴ እንዲሁም የኢኒሼቲቭ ምሩቃን የሆኑት አዝመራው ታደሰና የቴክኖሎጂ ስራ ፈጣሪዋ ማህሌት ስዩም ነበሩ። ተሳታፊዎችና ወጣቶች ክህሎታቸውን ያለማቋረጥ እንዲያሳድጉ በተግባር ላይ ያተኮሩ መፍትሄዎችን እንዲያበለጽጉ እና በኢትዮጵያ የዲጂታል ስነ ምህዳር እድገትና ፈጠራ ውስጥ የድርሻቸውን እንዲወጡ የውይይቱ ተሳታፊዎች አብራርተዋል። ወጣት ተሳታፊዎች የዲጂታል ክህሎትን የተመለከቱ ጥያቄዎችን ለፓናሊስቶች አቅርበው ምላሽ ያገኙበት ሲሆን በአጠቃላይ መርሃ ግብሩ ግልጽ ውይይትና የልምድ ልውውጥ የተስተናገደበትም ነው። ይህ የልምድ ልውውጥ የ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሼቲቭ የዲጂታል ክህሎትን ለማሳደግና ሀገራዊ ለውጥን ለማፋጠን ያለውን ከፍተኛ ሚና በድጋሚ ያረጋገጠም ሆኗል። የኢትዮጵያ ኤሌክትሪክ ኃይል አገልግሎት የአዲስ ኃይል ማስቀጠያ የዱቤ ክፍያ ወለድን ሙሉ በሙሉ ማንሳቱ ተሰማም። የኢትዮጵያ ኤሌክትሪክ አገልግሎት ለአዲስ ኤሌክትሪክ ኃይል ማስገቢያ ክፍያን በዱቤ ለሚከፍሉ ደንበኞች ይጣል የነበረውን የወለድ ክፍያ ሙሉ በሙሉ ማንሳቱን አስታወቀ። የተቋሙ ዋና ስራ አስፈጻሚ ኢንጂነር ጌጡ ገረመው እንደገለጹት ውሳኔው ክፍያውን በአንድ ጊዜ መክፈል ስለማይችሉ ደንበኞች ትልቅ የምስራች ሲሆን አገልግሎቱንም ይበልጥ ተደራሽ ያደርገዋል ብለዋል። እንደ ዋና ስራ አስፈጻሚው ገለጻ ቀደም ሲል የክፍያ ጊዜው እስከ 24 ወራት የሚደርስ ሲሆን ቀደም ሲል ከ6 ወራት በላይ ለሚቆየው ክፍያ ከ3 እስከ 9 በመቶ ይጣል የነበረው ወለድ አሁን ሙሉ በሙሉ መቅረቱም ተገልጿል። በቅርብ ስራ ላይ በዋለው የዱቤ አሰራር በጥቂት ሳምንታት ውስጥ ብቻ ከ19,000 በላይ አዳዲስ ደንበኞች የኤሌክትሪክ ተጠቃሚ መሆንም ችለዋል። ተቋሙ በ2018 በጀት ዓመት ከ664,000 በላይ አዳዲስ ደንበኞችን ያገኘ ሲሆን በ2019 በጀት ዓመት ደግሞ 1.1 ሚሊዮን አዳዲስ ደንበኞችን ተጠቃሚ ለማድረግ አቅዶ እየሰራ እንደሚገኝም ተገልጿል። ከውጭ በመላው ዓለም በከፍተኛ ደረጃ በጸጥታ ኃይሎች ከሚፈለጉ ሰዎች አንዱ የሆነውና የወንጀል ቡድንን በመምራት የተጠረጠረው ግለሰብ በዱባይ በቁጥጥር ስር መዋሉ ተነገረ። ዳንኤል ኪንሃን የተባለው ተጠርጣሪ ከዱባይ አየርላንድ ተላልፎ ተሰጥቶ በደብሊን ፍርድ ቤትም ቀርቧል። በአውሮፓውያኑ ከጥቅምት 2015 እስከ ግንቦት 2017 ባሉት ዓመታት ለወንጀል ቡድን ትዕዛዝ በመስጠት ክስ ተመስርቶበታል። የአየርላንድ መንግስት ጄት የ49 ዓመቱን ተጠርጣሪ ደብሊን አድርሶ በቁጥጥር ስርም አውሏል። እስከ ጥቅምት 5 ድረስ በፖሊስ ይዞታ ስር ሆኖ ይቆያልም ተብሏል።
በዩናይትድ አረብ ኤሚሬትስ በቁጥጥር ስር የዋለው መጋቢት ላይ ሲሆን ባለፉት ወራት ለአየርላንድ ተላልፎ እንዳይሰጥ ይግባኝ ቢልም ሳይሳካለት ቀርቷል። ኪንሃን የወንጀል ቡድን ከፍተኛ መጠን ያለው አደንዛዥ ዕፅና የጦር መሳሪያ ከመላው ዓለም በማስገባት ተጠያቂ እንደሆነ የአየርላንድ ብሔራዊ የወንጀል ተቋም አስታውቋል። ከወንጀል ቡድን ግድያዎች ጋር የተያያዘ እንደሆነም ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ባለ 15 ነጥብ የጋዛ የሰላም እቅድ ውድቅ ማድረጋቸውን ገለጹ። ኔታንያሁ የሰላም እቅዱን ውድቅ ለማድረግ የሰጡት ምክንያት በቅድሚያ ሐማስ ትጥቅ መፍታት አለባት የሚል ነው። የትራምፕ የሰላም ቦርድ ባለፈው ወር ሐማስ እና ሌሎች በጋዛ የሚገኙ ታጣቂዎች ቡድኖች ሙሉ በሙሉ ትጥቅ እንዲፈቱ ከስምምነት ላይ መድረሱንም ተናግሮ ነበር። ነገር ግን ሐማስ ከባድ መሳሪያዎቹን የሚያስረክበው እስራኤል ማንኛውንም ጥቃት ስታቆምና ወታደሮቿን ከጋዛ ስታስወጣ መሆኑን ተናግረዋል። እስራኤል በጥቅምት ወር የመጀመሪያው የተኩስ አቁም ከተደረሰ በኋላ በጋዛ ጥቃት መፈጸሟን ቀጥላለች። ኔታንያሁ ሁለት ለተሰበሰበው ካቢኔያቸው እስራኤል ባለ 15 ነጥብ ሰነዱን ውድቅ አድርጋለች ሲሉም ተናግረዋል። የእስራኤል ጦር ሐማስ በትክክል ትጥቅ እስኪፈታ ድረስ ጋዛ አይወጣም፣ እንዲሁም በዜጎቻችንና በወታደሮቻችን ላይ የሚቃጣን ማንኛውንም ስጋት ይቀለብሳል ሲሉም ተናግረዋል። እሁድ ዕለት የሐማስ ባለስልጣናት ለቢቢሲ በሰጡት ምላሽ ቡድኑ ለስምምነቱ ያለውን ቁርጠኝነት እንደገና ያረጋግጣል፣ እንዲሁም የ15 ነጥብ እቅዱን ተግባራዊ ለማድረግ በቁም ነገርና በኃላፊነት ስሜት ለመሳተፍ ዝግጁ ነኝም ብለዋል። በተጨማሪም አደራዳሪዎች ስምምነቱን ሁሉም አካላት ተግባራዊ ማድረጋቸውን እንዲያረጋግጡ ጥሪ አቅርበዋል። እስራኤል እቅዱን ውድቅ ማድረጓ መስከረም ወር ላይ ትራምፕ ያቀረቡትን የጋዛ እቅድ ችግር እንዳጋጠመው ማሳያ ተደርጎም ተቆጥሯል። እቅዱ የሰላም ቦርድ መመስረትን፣ የሐማስ ትጥቅ መፍታትን፣ የእስራኤል ወታደሮች ከጋዛ መውጣትን እና የጋዛን መልሶ ግንባታ የያዘም ነው ተብሏል። የኔታንያሁ አቋም ብዙዎችን ያስገረመ አልነበረም። ነገር ግን ይህንን አቋማቸውን ለማሳወቅ ትንሽ ጊዜ ወስደዋል። የእስራኤሉ ጠቅላይ ሚኒስትር በትራምፕ እቅድ ደስተኛ ለመሆናቸውን በግልጽ የሚታወቅ ነው። ነገር ግን በተመሳሳይ ጊዜ የቅርብ አጋራቸውን ማስቆጣት አለመፈለጋቸው አቋማቸውን ለማዘግያታቸው እንደ ምክንያት ከተጠቀሱት ነገሮች መካከልም አንዱ ነው። ትራምፕ ዘላቂ ሰላምና ደህንነት ለማምጣት ትልቅ እርምጃ ብለው የጠሩትን ነገር ግን ካሳወቁ ከአንድ ሳምንት በላይ ሆኖታል። ሐማስ ትጥቅ ለመፍታት የተስማማው ለመጀመሪያ ጊዜ ሲሆን እንደ ቅድመ ሁኔታ ያስቀመጠው ደግሞ እስራኤል ጦሯን ከጋዛ ማስወጣት እንዳለባት ነው። እሁድ ዕለት ኔታንያሁ እርሳቸው በስልጣን ላይ እያሉ ይህ እንደማይሆን ለማሳየት ቆርጠው የተነሱ አስመስሏቸዋል። ሐማስ መጀመሪያ ትጥቅ መፍታት እንዳለባት የተናገሩት ጠቅላይ ሚኒስትሩ የይስሙላ የትጥቅ መፍታት ሊሆን እንደማይችልም ተናግረዋል። ኔታንያሁ ከአሜሪካ ባለስልጣናት ጋር ወደፊት እንዴት መቀጠል እንደሚችል እየተወያዩ መሆኑን ተናግረዋል። ሐሳቦች አሏቸው። አንዳንዶቹ ተቀባይነት ያላቸው ሲሆኑ ሌሎች ደግሞ ቅቡልነት የሌላቸው ነው። እናም በእነዚህ ጉዳዮች ላይ እንዴት አቋም መያዝ እንዳለብን እናውቃለን ሲሉም ቤንያሚን ኔታንያሁ ተናግረዋል። ክቡራትና ክቡራን ተመልካቾቻችን ለዕለቱ ያደረስናችሁ መረጃዎች የእስካሁኖቹ ይመስሉ ነበር። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስክንገናኝ ድረስ በያላችሁበት ሰላም ሁኑ።